አንድ ሰው ሆነው አብረው የሚኖሩ ስጋና ነፍስ ክርክር ጀመሩ። አንዳቸው ባንዳቸው መንገስ ቢፈልጉ ሰው በተባለው ሜዳ ፊልሚያን አደረጉ። እስኪ እንስማቸው የሚሉትን በተራ ለፍርድ እንዲያመቸን አቅርበን በጋራ። ዛሬ ደግሞ ምን ሆናችኋል? ነፍስና ስጋ መስማማት አቅቷችኋል። የምትኖሩት በአንድ ሰው ስጋ ምን ነካሽ? ነፍስስ ምን አግኝቶሽ ነው? እስቲ ክርክራችሁ ጀምሩ፣ እኔም ልስማው ነገሩን ከስሩ። ስጋ ተቀብላ እየተቻኮለች በትዕቢት በቁጣ ነገሯን ጀመረች። በዘፈን በጭፈራ ተዝናና ወገኔ፣ መዘጌቱን ተው ፍጠን ለውሳኔ። እኔ ሰጣለሁ ደስታና እርካታ፣ ቤቴ ክፍት ነው ጠዋትና ማታ እያለች ስጋ በትዕቢት ጉራዋን ስትነፋ ነፍስ መናገር ጀመረች ስለ ሰማያዊ ተስፋ። ሐሰትና ተንኮል ልማዷ ነው ስጋ፣ የእርሷ ጊዜያዊ ነው አይቆይም ካንተ ጋር። አስመስላ መናገር ትችልበታለች፣ መልሳ የምትወስደው ሰላም ትሰጣለች። ነፍስም ስትመልስ ትህትና እያሳየች ስጋ ግን አፈጠጠች። ድምጿን አሰምታ መናገሯን ቀጠለች። ሐሰት ነው ነፍስ የምታወራው ሁሌ ስለ ጭንቅ ብቻ ነው። አዳም እኔን ስማኝ፣ ዘና ፈታ በል ጠጣና ተጫወት። ማሰብ ምን ይጠቅማል ከአሁኑ ስለሞት? ታዲያ ምኑ ላይ ነው ትርጉም የመኖር? መብላት መጠጣት ነው እንዲሁም መጨፈር። ሰው ለማታለል ስጋ እየቀለደች እየሳቀች፣ ነፍስ ግን በስጋ በእጅጓ አዘነች። ለስጋም አቁሚ በማለት መናገሯን ቀጠለች። አቁሚ ምን አለበት ስጋ እኔን ብትሰሚ። እባክህ ወዳጄ የስጋህን ምኞት ከቶ አትፈጽም። ምክርና ትምህርቷ ጭራሽ አያድንም። ባዶ እጅ መምጣትህ እንዴት ዘነጋኸው? ራቆት እንደምትሄድ ለምንስ ረሳኸው?